ሃይ ጋይሶች እንዴት ናችሁ? አለን እግዚአብሔር የተመሰገነ። ዛሬ ከ30 ሚድ ኤግዛም ነበረ። ከ30 ማለት ፈተና አዳራሽ ውስጥ ገባን ልንፈተን። ተማሪዎች የተፈተኑት 10 ምርጫ 3 ወርክአውት። እኔ ግን የተፈተንኩት 10 ምርጫ 2 ወርክአውት ነው። እድለ ቢስ ነኝ። ሁሌም አውቃለሁ እኔ በቃ እድለ ቢስ። አሁን እዛ ቀን መምህሩ አወራ ነው ያለው 3 ወርክአውት። ደግሞ ክላስ ላይ አውርቶ ነበር ጠዋት። እኔ ክላስ አልገባውም፣ አቴንድ አላረኩም። የዛ ቀን 3 ወርክአውት 10 ምርጫ አለ ብሎ ነግራቸዋል። እኔ አልሰማም፣ እኔ ክላስ አልገባም። አሁን ደግሞ ዛሬ ፈተና አዳራሽ ውስጥ ገባ። እድለ ቢስ ነኝ። 2 ወርክአውት። እነሱም ከባድ ነበር። የመጀመሪያ ባይዘው ሲጠይቃቸው በጣም ጥያቄው ሲምፕል ነበር የመጣው ጥያቄ ማለት ግን እኔ ጋር አልነበረ። የሆነ በቃ ተመርጦ የተሰጠኝ ነው መሰለኝ። ግን ልጆቹ ላይ ሙሉ ተማሪ 73 ተማሪ አለ። ሴክሽን ነው ያለ ነው 73 ማለት ነው። እኔ ብቻ 2 ወርክአውት እና 10 ምርጫ። የምሬ ነው የምላችሁ። አሁን መምህሩ የሚሰማኝ ይመስላችኋል? መጀመሪያ ክላስ መቅረት አልነበረብኝ። ሁለተኛ ደግሞ ክላስ እያወራ ነበር ሰው እየመሰለኝ። እኔ አልሰማሁም። 3 ገጽ ያለ መስሎኝ ነው 3 ወርክአውት። በቀጣይ ፈተናው አይቼው አሳውቃችኋለሁ ማለት ነው። የሚፈጠረው ነገር አብረን እናያለን። ይመቻል።